እሺ ቀጥሎ ምናልባት የሐዋርያት ሥራ ምዕራፍ 6 እና 7 የአባት ስም ሽፈራው ምናልባት ከእናንተ የሚሆኑ እንግዲህ አንድ በኋላ ጠቅላይ 3 የሚመለከቱ ፋርማሲ ታራሚ የሚማረግ ያው ከአንድ በኋላ ደግሞ ፕሮፌሽን ምን ይመስላል ቆይታ? እሺ እግዚአብሔር ታማኝ ነው። እግዚአብሔር ታማኝ ነው። አሜን። ወይዘሮ ወዲያም ቆይቻለሁ ወዲያ ዩኒቨርሲቲ እና በጦርነት ምክንያት ነው ከዛ ወደዚህ ከኛ የመጣሁት አባራንድ ጀመርኩት እና እግዚአብሔር ከዛ ስለልሰኝ መልካም ነው። እዚህ ስለጀመረኝ መልካም ነው። ዛሬ እንደዚህ በፊታችሁ ሆነን መጨረሻ ቀናችንን እንድናከብር ሲያበቃን መልካም እግዚአብሔር ታማኝ ያስጀመረውን ነገር ሳያስጨርስ አይተው እና እኔ በዚህ በ5 ዓመት ቆይታ ውስጥ እንዴት አሳለፍ የሚለው ጥያቄ ምናልባት የሚገልጽበት ቃል እንዲህ ነው ብዬ ባወራ ወደ አልቅ 5 ዓመት በጣም ብዙ ነገር ነው። ብዙ ውጣ ውረዶች አሉ፣ ብዙ መልካም ነገሮች አሉ፣ ብዙ የሚያስጨንቁ የሚያስለቅሱ ብዙ ነገሮች አሉ። እግዚአብሔር ግን በዛ ሁሉ ነገር መካከል አሳልፎ ዛሬ ለዚህ አብቅቶናል። ተባረክ ነው። ምናልባት እንዴት አሳለፍ እንዴት ነበረ ቆይታዬ? አብዛኛው የኔ ቆይታ ፌሎሺፕ ነው። ይህኛው ፌሎሺፕ ነው። ምናልባት 2 ዓመት ከግማሽ ያክል ፌሎሺፕን በመሪነት አገልግሎናል። ጌታዬ መስማት ጊዜ አብዛኛው ጊዜያችንን ምናልባት ከሰኞ እስከ እሑድ ፍሬ ጊዜ ክላስ እንሄዳለን፣ ክላስ ሄዳለሁ፣ ከክላስ ወጣለሁ፣ ፓራሜድ ነው እና አንዳንዴ ከዚህ ተነስቼ ምናልባት ፓራሜድ የምታውቁ ከዚህ እስከዛ በእግር ይጀምራል እና ከዚህ ተነስቼ እዛ በእግር የተመላለሱ ከዛ ከተመለስኩ በኋላ ከሰዓት በኋላ ከ8 ሰዓት ከ10 ሰዓት በኋላ ግቢ ቸርች ነው የምናሳልፈው። ለምገርማችሁ ነገር የዛ ጊዜ ፌሎሺፕ እንዲህ አልነበረም። 4 እና 5 ሆነን ነበር እግዚአብሔር ጋር ስናሳልፍ ነበረውና እግዚአብሔር በብዙ ነገር ረድቶናል። በፌሎሺፕ ነበር አብዛኛው ቆይታ ያሳለፍኩት። ግቢ ከሚያውቀው ነገር በላይ ፓራሜድ ከሚያውቀው በላይ ያው ለፌሎሺፕ ነው ይጠይቁኝ ነበር። ፓራሜድ የክላስን ነገር ከሚያውቀው በላይ በፌሎሺፕ ውስጥ ያደረኩትን ነገር በደንብ የሚያውቀውና በዛ ቆይታ ውስጥ ፈተና አለመሳካት አለ፣ አለመብላት አለ፣ ሳንበላ የምናድርበት ሌሊቶች ነበሩ፣ ብራተን የምናሳልፍባቸው ግዛቶች ነበሩ። ከዛም አልፎ ደግሞ ቅድም ምናልባት ፕሮግራም አስተዋዋቂዎች የተናገሩት አንድ ነገር አለ። አንዳንዴ በቃ ብር አገኘን ብለን ወጥተን በቃ ተበልተን የምንመለስበት እያማረርን የምንመለስበት ጊዜያቶችን ነበሩ። ጥረን ግን የበላንበት ወንዶች ታውቃላችሁ፣ ምናልባት መጀመሪያ አካባቢ የጥረ ምግብ ሳላበስ አውርጄ ያውቃለሁ። እንደዚህ ጊዜያቶች ነበሩ። እግዚአብሔር ይመስገን። በክላሱም ደግሞ ጥሩ ጊዜ ነበረ። እግዚአብሔር በብዙ ረድቶኛል። እግዚአብሔር ታማኝ ነው እና አንድ ነገር አስተዋልኩኝ። በመጨረሻ ግቢ ባለፉት ባይንደር እና የመጸት ክፍያ ነበርና ፎቶ ተነሱ ተባለ። የመጸት ፎቶ ተነሱ ተብሎ ፎቶ ጋር የሚቀመጥ ጽሑፍ አለ እና ጽሑፍ ምንድን ነው መልእክታችሁ ስጡ ሲባል አንድ ነገር ሰማሁ። አንዱ እንዲህ አለ፣ ሲኦል መንግስተ ሰማያት ባልገባ ከሲኦል አምልጫለሁ። መንግስተ ሰማያት ባልገባ ከሲኦል አምልጫለሁ። ምናልባት ራሳችሁ በደንብ አስላስፉት ምን ለማለት እንደፈለገና እንዳንድ ነገር አልኩ ማለት ሚሊዮን አጣውኝና እግዚአብሔር ሉዓላዊ ነው። እግዚአብሔር ወደ ልጅ እግዚአብሔር የተመሰገነ ተባረኩ።